ሰላምና ጸጋ ይብዛላችሁ እንደምን አላችሁ እኔ ወንድማችሁ የእግዚአብሔርን የምስራቹ ወንጌል የምናገር ሰው ነኝ ዛሬም ደግሞ በጥቂቱ በአንድ ሐሳብ ላይ እንድንነጋገር ፈልጋለሁኝ ክብር ለኢየሱስ ይሁን መጽሐፍ ቅዱስ ሲናገር ልጆችሽ ከእግዚአብሔር የተማሩ ይሆናሉ የልጆችሽም ሰላም ደግሞ የበዛ ይሆናል ይላልና በእግዚአብሔር መንግስት ውስጥ ከእግዚአብሔር የተወለዱ ከመንፈስ የተወለዱ አዲስ ፍጥረት የሆኑ እንዲሁም ደግሞ ዳግም የተወለዱ የክርስቶስ ኢየሱስ አካል የሆኑት ሁሉ ጊዜ ከእግዚአብሔር ይማራሉ ከእግዚአብሔር ይመገባሉ እና ከእግዚአብሔር እየተማሩ ከእግዚአብሔር እየተመገቡ ወደ ክርስቶስ ኢየሱስ አካል ምን ይላሉ ማነው ወደ ክርስቶስ ኢየሱስ ራስ ያድጋሉ ማለት ነው ወደ ራስ ወደ ሆናቸው ወደሱ ያድጋሉ ወይ ደግሞ ወደ እግዚአብሔር ፍጹም ሙላት ምን ይላሉ ማለት ነው ያድጋሉ ደግሞ ስለ ጤናማ አገልጋዮች አውርተናል አይደል ከዚህ በፊት እነዚህ ጤናማ አገልጋዮች የእግዚአብሔርን ትምህርት እያስተማሯቸው ወደዛ ወደ እግዚአብሔር ፍጹም ሙላት ያሳድጋቸዋል ጤናማውን የእግዚአብሔርን ትምህርት ማለት ከእግዚአብሔር የተማሩ ይሆናሉ ሲል እግዚአብሔር ትምህርት አለው ማለት ነው ክብር ለኢየሱስ ይሁን እሱም በዛኛው በአሮጌው ኪዳን በተሻረው ባለፈው ኪዳን ላይ የተጻፈ ቃል ነው አይደለ እንዲሁም ደግሞ ነቢያቶች አገልጋዮች እንዲሁም መንፈስ ቅዱስ በአዲስ ኪዳን ሊሰራ ያለውን ሊከናወን ያለውን እግዚአብሔር ሊገልጠው ያለውን ትምህርቱን ነበር የሚያሳየው እና ከእግዚአብሔር የተማረ ሰው ከእግዚአብሔር የሚማር ሰው ደግሞ ሁሉ ጊዜ በሰላም ይኖራል ማለት ነው አንደኛ ከእግዚአብሔር ጋር ሰላምን ይፈጥራል ከእግዚአብሔር የሚማር ሰው ማለት ነው የእግዚአብሔርን ትምህርት የተረዳ ሰው የእግዚአብሔር ትምህርት የገባው ሰው የተቀበለው ሰው ያመነው ሰው ከእግዚአብሔር ጋር ሰላም ይሆናል ማለት ነው ክብር ለኢየሱስ እንግዲህ በደሙ ከጸደቅን ይላል መጽሐፍ ቅዱስ ከእግዚአብሔር ጋር ሰላም አለን ይላል አይታችኋል ከእግዚአብሔር ጋር ሰላም እንዲኖረን የእግዚአብሔርን ትምህርት ማወቅ አለብን መማር አለብን ከራሱ ከእግዚአብሔር መማር አለብን ልክ ከእግዚአብሔር ያን ትምህርት ስንቀበል ያን ትምህርት አክሰፕት ስናረግ እንጸድቃለን ልክ ስንጸድቅ ደግሞ ሰላማችን የበዛው ልጆችሽ ስለሚል ማለት ነው ክብር ለኢየሱስ ስለዚህ ከእግዚአብሔር ተማሩ ከመንፈስ ቅዱስ ተማሩ ከመንፈስ ቅዱስ የሚማር ሰው ወደ ክርስቶስ ብቻ ነው የሚያድገው ወደ እግዚአብሔር ፍጹም ብላት ብቻ ነው የሚያድገው ወደ ማንንም አያድግም ቀጥ ያለ እድገት ነው የሚያድገው ጤናማ እድገት ነው የሚያድገው ሃሌሉያ ከእግዚአብሔር ጋርም ሰላም ይኖረዋል ወደ ጎንም ከወንድሙ ጋር ሰላም ይኖረዋል ሰላም የሌለው ከጨለማው ዓለም ጋር ብቻ ነው ከእርሱ ጋርም አልተፈቀደልንም ስለሆነ ማለት ነው እንግዲህ እንደምታውቁት በጣም የምንወዳት ጥሩ ምሳሌ የምትሆነን በአዲስ ኪዳን ውስጥ በኢየሱስ በምድራዊ አገልግሎት ውስጥ ማርያም የምትባል አንድ እህት ነበረች አይደለ ከኢየሱስ እግር ስር ተቀምጣ ሁሉ ጊዜ ከኢየሱስ የምትማር ከኢየሱስ የምትመገብ ሴት ነች በጣም ድንቅ ሴት ነች እና የተወደደች ሴት ነች እንደውም እቺን ሴት ብዙ ጊዜ ምሳሌ ወስደናት እንደ ማርያም በኢየሱስ እግር ስር ተቀምጠን መማር አለብን ብለን እንናገራለን እናስተምራለን ዛሬ ግን በተሻለ ሁኔታ በጥሩ መረዳት ይሄን ቃል አቀርብላችሁ ፈልጋለሁ ክብር ለኢየሱስ ይሁን እንግዲህ ዛሬ ኢየሱስ በምድር ላይ የለም አይደል በአካል በአባቱ ዙፋን እግዚአብሔር ባዘጋጀለት ዙፋን በመንግስቱ በዙፋኑ ላይ ተቀምጦ ነግሶ ነው ያለው በክብር በዝና አምልኮና ስግደትን እየተቀበለ ክብር ለኢየሱስ ይሁን ሃሌሉያ ስለዚህ እኛ ዛሬ በተለይ የክርስቶስ ኢየሱስ አካልን የአዲስ ኪዳን የሕይወት ሥርዓት የገባን አዲስ ፍጥረት የሆነ ልንማር የሚገባን ከኢየሱስ እግር ስር እንደ ማርያም ተቀምጠን አይደለም ምክንያቱም አሁን ኢየሱስ ስለሌለ ማለት ነው አሁን ኢየሱስ ያለው እንዳልኳችሁ በአባቱ ቀኝ በዙፋኑ ነው ያለው መጽሐፍ ቅዱስም የሚጋብዘን ደግሞ ወደዚህ ወደ ሊቀ ካህናት ወደ ሆነው ወደ ከበረው ወደ ኢየሱስ ክርስቶስ ወደ ጸጋው ዙፋን ሃሌሉያ አቅም ወደሚሆነን ብርታት ወደሚሆነን አቅም ወደሚጨምርልን ወደሱ
ዙፋን ቀርበን በፊቱ ቀርበን ከእርሱ እንድንመገብ ከእርሱ እንድንበላ ሃሌሉያ ምክንያቱም እርሱ የሚሰጠው ትምህርት የህይወት እንጀራ የህይወት ቃል የዘላለም ህይወት ቃል ዕብራውያን መጽሐፍ ሙሉን እንድታነቡት ጋብዛችኋለሁ አበረታታችኋለሁ ስፔሻሊ ምዕራፍ 4 ላይ ግን ወደ ጸጋው ዙፋን በእምነት ቀርባለን አቅም ወደሚሆነው ብርታት በድካማችን ወደ ሚራራለን ምህረት ወደሚያደርግልን በነገር ሁሉ የተፈተን ከኃጢአት በቀር ይላል ወደሱ ወደ ጸጋው ዙፋን በእምነት ቀርቡ ይላል ምክንያቱም ከእርሱ ለመማር ከእርሱ አቅም ለማግኘት ከእሱ ጸጋ ለማግኘት ከእሱ ምህረት ለመቀበል ከእሱ ጸጋ ለመቀበል ሃሌሉያ ስለዚህ በተሻለ ሁኔታ ከዙፋኑ ነው የምንማረው ዛሬ ከእግሮቹ በታች ሆነን አይደለም ከዙፋኑ ነው የምንማረው ምክንያቱም የልጅነት መብት ስላለ ልጅ ሁሉ ጊዜ ከአባቱ ይማራል ዋናውና መሰረታዊ ነገር ይሄ ነው ሌላው ደግሞ ከመንፈስ ቅዱስ እንማራለን እንግዲህ ከክርስቶስ ጋር አንድ አካል ሆነናል እኛ ብልቶቹ ነን በአንድ ላይ አካሉ ነን እርሱ የኛ ራስ ነው በእርሱ አማካኝነት በደሙ አማካኝ ጸድቀናል ስለ ጸደቅን የመንፈስ ቅዱስ ቤተ መቅደስ ሆነናል መንፈስ ቅዱስ ደግሞ በእኛ ያድራል በእኛ የሚያድርበት ምክንያት የእግዚአብሔርን ትምህርት ሊያስተምረን ነው በተፈጸመው ወይ በተገለጠው በእግዚአብሔር የጸጋ ወንጌል ውስጥ የእግዚአብሔርን ወንጌል የሚገልጥ የእግዚአብሔር ልጆች እያስተማረ የእግዚአብሔርን የመንግስቱን ሰላም ደስታና ጽድቅ የሚገልጠው መንፈስ ቅዱስ ትምህርትን እያስተማረ ለዚህ ነው ሐዋርያው ጳውሎስ መንፈስ በሚያስተምረን ቃል እንናገራለን እንጂ በሰው ጥበብ አይደለም የምናስተምረው በሰው ቃላቶች መንፈስ የሚያስተምረው ቃል አለው ማለት ነው መንፈስ የሚገልጠው ትምህርት አለው ማለት ነው ስለዚህ ከመንፈስ ቅዱስ ልንማራለን ማለት መንፈስ ቅዱስ በውስጣችን ስላለ ከመንፈስ ቅዱስ እንማር ከመንፈስ ቅዱስ እንመገብ መንፈስ ቅዱስ የመጣበት ዋና ሚሽን አለው የመንፈስ ቅዱስ ተልእኮ የሚል ትምህርት አስተምሬያለሁ በክርስቶስ አካል ውስጥ ዋና ትልቁ ስራው ክርስቶስን መመስከር ነው ዕብራውያን ምዕራፍ 10 አንብቡት የዕብራውያን ጻፊ አስተማራቸው ነገራቸውና አልገባቸው ሲለው መንፈስ ቅዱስ ስለዚህ ነገር ምን ይላል ይመሰክራል ብሎ የክርስቶስን ኢየሱስ የመስቀልን መስዋዕትነትና ስራ ዘላለማዊ ስራ የሰራውን ሚስጥሩን መንፈስ ቅዱስ እንደሚገልጥ ወደ መንፈስ ቅዱስ እንዲመለከቱና ከመንፈስ ቅዱስ እንዲማሩ ወደሱ ያመለክታቸዋል ዛሬም የክርስቶስን ኢየሱስ የመስቀል ስራ መስዋዕትነቱን ፍጹምነቱን ከእግዚአብሔር አንፃር ከሰው አንፃርና ከጨለማው አንፃር ልንረዳ ልናቅ ይገባል ምክንያቱም የክርስቶስ ኢየሱስ መስቀል ሶስት ኢዮሽ ነው አንደኛው ወደ ላይ ወደ ጎንና ወደ ታች ወደ ላይ ከእግዚአብሔር ጋር አንደኛ ይውላችሁ ለእግዚአብሔር ያስገኘው ነገር ምንድነው አንደኛ ለራሱ ማለት ነው ሁለተኛ ደግሞ ወደ ጎን ለሰው ልጆች ያስገኘው ነገር ምንድነው ለጨለማው ዓለም ደግሞ የተደረገበት ነገር ምንድነው እነዚህ ነገሮች የሚገልጠው ምስክር የሚሆነው መንፈስ ቅዱስ ሕያው ምስክር ነው መንፈስ ቅዱስ ክርስቶስ ኢየሱስ በሚሰቀልበት ሰዓት ስለነበረ በውስጡ ስለነበር አሜዚንግ ነው መለኮታዊ ሚስጥር ነው ስለዚህ መንፈስ ቅዱስ ያስተምረናል ማለት የክርስቶስን አካል ምን ይላል ማለት ነው ያስተምራል ማለት ነው ክብር ለኢየሱስ ስለዚህ ከመንፈስ ቅዱስ ተማሩ ወደ ጸጋው ዙፋን በእምነት ቀርባችሁ ከእግዚአብሔር ተማሩ ሃሌሉያ እንዲሁም ደግሞ መጽሐፍት ሁሉ ስለ ኢየሱስ ስለሚያስተምር ስለ ኢየሱስ ስለሚገልጥ ስለ እግዚአብሔር ወንጌል ስለሚገልጥ ስለ እግዚአብሔር ፍቅር ስለ እግዚአብሔር ጽድቅ ስለ እግዚአብሔር ዘላለማዊነት ሃሌሉያ ስለናንተ ጽድቅ ስለናንተ ፍቅር በክርስቶስ የተሰራላ ስለሚያወራ ስለ እግዚአብሔር ሚስጥር ስለ እግዚአብሔር ፕሮግራም
ስለሚያወራ ስለ አልፋነቱ ስለ ኦሜጋነቱ ስለ ሁሉ ገዢነቱ ስለ መንግስቱ ስለሚያወራ ከመጽሐፍት ተመገቡ። እግዚአብሔር መጽሐፍትን እንዲያበራላችሁ አይምሮአችሁ እንዲከፈት እግዚአብሔር ህሊናችሁን እንዲከፍተው እንደውም ምን ማለት ነው? እኛ ግን የክርስቶስ ልብ አለ ወይ አይምሮ አለን ይላል መጽሐፍ ቅዱስ። እንዶ አንድ ፓርት ላይ ሮሜ ምዕራፍ 12 ላይ ይህን ዓለም አትምሰሉ ይላል። እንደው በአይምሮ መታደስ ተለወጡ ይላል። በየትኛው አይምሮ መመላለስ አለብን ስንመላለስ? በክርስቶስ አይምሮ፣ በክርስቶስ አስተሳሰብ፣ በእግዚአብሔር አስተሳሰብ። ምንድነው የእግዚአብሔር አስተሳሰብ? እንዴት ነው ክርስቶስ ኢየሱስ የሚኖረው? የእግዚአብሔር መንግስት ኃይል በመግለጥ የእግዚአብሔር መንግስት ዕውቀትና ጥበብ በመግለጥ ሃሌሉያ መጽሐፍትን አብራራላቸው እኮ ነው የሚለው ለደቀ መዛሙርቱ። መጽሐፍትን ገለጠላቸው። አታስታውሱም? ትዝ አይላችሁም አላቸው። ከእናንተ ጋር በነበርኩ ሰዓት ከሙሴ መጽሐፍትና ከመዝሙራት እንዲሁም ከነቢያት እየወሰድኩ የሰው ልጅ መከራ ይቀበል ዘንድ ደግሞም ከመከራው በኋላ ይከብር ዘንድ እንደሆነ አልነገርኳችሁም? አታስተውሉም? አታስታውሱም? ብሎ ያስተውሉ ዘንድ አይምሮአቸውን ከፈተላቸው። አይናቸውን አበራላቸው። አይምሮን ከፈተላቸው። አይኖቻቸው መንፈሳዊ አይኖቻቸው ተከፈተ። ኢየሱስን አወቁት። ኢየሱስን ወደ ማወቅ ደረጃ የሚመጣ ሰው አይኑ የተከፈተ ሰው ነው። አይምሮ የተከፈተ ነው። በክርስቶስ አይምሮ የሚመላለሰው ስፒሪቹዋል የሆነ ሰው ነው። መንፈሳዊ የሆነ ሰው፣ አዲስ ፍጥረት የሆነ በክርስቶስ ኢየሱስ ማንነቱ የተለወጠ ነው። አሮጌው ሰውነቱን ከክርስቶስ ጋር የሰቀለ አሜን ብሎ የተተባበረ እግዚአብሔር በክርስቶስ ለሰዎችን ያደረገው የቆጠረ ሰው ነው። ጽድቅን የቆጠረ ነው። ሰላምን የቆጠረ ነው። ቅድስናን የቆጠረ ነው። ቤዛነትን ጥበብን የቆጠረ ነው። ቁጠሩ ስለሚል ማለት ነው። ከእግዚአብሔር ተማሩ። እግዚአብሔር ትምህርት አለ። ያን ትምህርት ደግሞ የተገለጠው በክርስቶስ ኢየሱስ መስቀል ላይ። የእግዚአብሔር ትምህርት ዝም ብሎ ትምህርት አይደለም። ሕይወት ያለው ትምህርት ነው። ጽድቅ ያለው ትምህርት ነው። ሰላም ያለው ትምህርት ነው። ፍጹምነት፣ ጽድቅ ያለው ትምህርት ነው። ዘላለማዊ ትምህርት ነው። ዝም ብሎ ትምህርት አይደለም። በእግዚአብሔር እጅ የተሰራ እግዚአብሔር ራሱ የሰራው ትምህርት ነው። እግዚአብሔር ራሱ ሚስጥሩ የሆነ ትምህርት ነው። እቅዱ የሆነ ትምህርት ነው። በክሮስ ላይ የተገለጠ፣ በመስቀል ላይ የተገለጠ። መስቀል እንደምታውቁት ወንበዴ የሚቀጣበት፣ አመፀኛ የሚቀጣበት፣ ዱርዬው የሚቀጣበት፣ የማይታዘዝ ሰው የሚቀጣበት ነው። ግን የእግዚአብሔር ትምህርት የእግዚአብሔር ዕውቀት ደግሞ በክርስቶስ ኢየሱስ መስቀል ላይ ተገለጠ። ለዚህ እኮ ነው እኛ ግን የተሰቀለውን ክርስቶስን ምን እንሰብካለን አለ ጳውሎስ። ምክንያቱም የእግዚአብሔር የማዳን ኃይል ነውና ይላል። እግዚአብሔር የማዳን ኃይል የተገለጠው የእግዚአብሔር ትምህርትና ዕውቀት የተገለጠው በመስቀል ላይ። ይሄን የሚገልጠው ደግሞ ከኢየሱስ እግር ስር ሳይሆን አሁን ተቀምጠን የምንማረው በዙፋኑ ፊት በእምነት ቀርበን ወደ ጸጋው ዙፋን ከጸጋው እንማራለን፣ ከጸጋው እንመገባለን። በእምነት ቀርበን ማለት ነው። ቀጥታ እንችላለን ያለ ማንም እርዳታ ራሱ ጸጋው ብቁ ስላደረገን፣ ባለ ብቃቶች ስላደረገን ሙሉ ነን በሱ ፊት። አባ የማለት መብት አለሽ። አባ የማለት መብት አለክ። ማንም ሰው አይከለክልም። ሰይጣን አይከለክልም። ኃጢአት አይከለክልም። መብት ነው። አባ ብለህ የምትጭ የልጅነት መብት ተሰጥቷል። በስሙ የኃጢአት ስርየት አግኝታል። መካከለኛ የሆነ ራሱ ክርስቶስ ነው። አንተና አብ እንድትገናኙ ያደረገ ምን ማለት ነው? በዚህ በመካከለኛው በኩል እግዚአብሔር የሰው ልጅን ሲፈልግ ያገኛል። በዚህ በመካከለኛው በኩል ሰዎች እግዚአብሔርን ሲፈልጉ ያገኙታል። መንገድ ሆነልን። መውጣትና መግባት እንችላለን። ናው አሁን ራሱ ማለት ነው። ስለዚህ ከጸጋው ዙፋን ነው የምንማረው። አንደኛና መሰረታዊ በእምነት ቀርበን፣ ሁለተኛው ደግሞ ከመንፈስ ቅዱስ ነው የምንማረው። እንዳትረሱ፣ ከመንፈስ ቅዱስ እንማራለን። መንፈስ ቅዱስ ትምህርቱ፣ ምስክርነቱ ስለ ክርስቶስ ኢየሱስ መስቀል እና በክርስቶስ ኢየሱስ መስቀል ስለተሰራው ስለ ሶስት ነገር
ከእግዚአብሔር አንጻር፣ ከሰው አንጻርና ከጨለማው አንጻር። እነዚህ በጣም ጥልቅ የሆነ ሐሳቦች ስለሆኑ በሌላ ጊዜ እንነጋገራለን። ከዚህም ባለፉ ትምህርቶች ዝቅ ብላችሁ ተማሩ። በብዙ ተናግሬያቸዋለሁ በአንድም በሌላ በኩል ማለት ነው። የመጨረሻው ደግሞ በቅዱሳት መጽሐፍት በኩል ብሉይ ኪዳን ባይኖር አዲስ ኪዳን አይኖርም ነበር። አዲስ ኪዳን ባይኖር ደግሞ ብሉይ ኪዳን አይኖርም ነበር። ሁለቱም ያስፈልጉናል። ብሉይ ኪዳን አዲስ ኪዳን የብሉይ ኪዳን ፍጻሜ ነው። እግዚአብሔር አዲስ ትምህርት አይደለም የሰራው። በተለያየ መንገድ ይናገር የነበረውን በግልጥነት ደግሞ በአዲስ ኪዳን ውስጥ ፈጽሞ ጨርሶት ሚስጥሮቹን ሁሉ ገልጦት የመጨረሻ ክብር፣ የመጨረሻ ፍቅሩን፣ የመጨረሻ ጽድቁን፣ ቅድስናውን በአዲስ ኪዳን በመካከለኛው በሊቀ ካህኑ በጻድቁ በኢየሱስ ክርስቶስ በመስቀል በሰራው ስራ ገለጠው። ሃሌሉያ! ከእግዚአብሔር ተማሩ።